የአፋብንና የሸዋ ጠቅላይ ግዛት አሳምነው እዝ አንድነታቸውን ካበሰሩን በኋላ የታዩ ተጨባጭ ለውጦች የአገዛዙ የፕሮፓጋንዳ ስብራትና የትግሉ ቀጣይ ስትራቴጂካዊ እንቅስቃሴዎች ምን ይመስላሉ? በዚህና በሌሎች ወቅታዊ ጉዳዮች ዙሪያ የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ኃላፊ ከሆነው ከፋኖ አከበር ስመኘው ጋር ያደረግነውን ልዩና ጥልቅ ቆይታ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ሁኑ። እንግዲህ ቀደም እንደተነጋገርነው ጥሪያችንን አክብረህ ከተለያዩ የሥራ ኃላፊነት ላይ ተነስተህ ያለውን ጊዜ አጣበህ ለምናነሳቸው ወቅታዊ ጉዳዮች እና ለህዝቡ መብራራት አለባቸው የምንላቸውን ሐሳቦች ለማብራራትና ጥያቄዎችን ለመመለስ ፈቃደኛ ሆነህ ስለመጣህ በአማራ ትግል ስም አመሰግናለሁ። ፋኖ አከበር። አመሰግናለሁ ወንድም አለም። እኔም እንግዲህ እናንተም ከአማራ ህዝብ ህልውና ጋር በተያያዘ ካለው ወቅታዊ ሁኔታ አንጻር ማብራሪያ እንዲሰጥ ስላደረጋችሁና ለዚህም በአማራ ህዝብ ስምና በሸዋ ጠቅላይ ግዛት አሳምነው እዚህ ስም ላመሰግናችሁ እወዳለሁ። መልካም፣ እንግዲህ ወደ ጥያቄዎቹ እንገባለን። ለጥያቄዎቹ ተገቢ የሆነ ማብራሪያና ለህዝቡ ግልጽ የሆነ ምላሽ ተሰጠናለህ ብለን ተስፋ እናደርጋለን። የሸዋ ጠቅላይ ግዛት አሳምነው እዝ የአፋብንን ጨምሮ የተለያዩ መዋቅሮችና በማቀናጀት አንድነቱን ይበልጥ በማጠናከር ረገድ ትልቅ ስራ መስራቱ ይታወቃል። ይህ አንድነት በይፋ ከተመሰረተና ከተጠናከረ ወዲህ በእዙ ወታደራዊ አቅም በህዝባዊ ድጋፍና በስትራቴጂካዊ እንቅስቃሴዎች ላይ የታዩ ዋና ዋና ተጨባጭ ለውጦች ምን ናቸው? እዛችሁስ በምን አይነት ቁመና ላይ እየተንቀሳቀሰ ነው? ትላንትና በተለያዩ ምክንያት በውስጥም በውጭም በሚፈጠሩ አለመግባባቶች ህዝቡ ትንሽ የከፋውና ያኮረፈንን እንደሆነ ሁላችንም እናንተም ታጋዮቹ እኛም ከውጭ ሆነን የምንመለከት የትግሉ ደጋፊዎች አስተውለናልና ይህ አንድነት ከመጣ ወዲህ ህዝቡ ጋር ወታደሩ ጋር እንዲሁም ደግሞ ከውጭ ያለው ደጋፊ ጋር ያለው ስትራቴጂካዊ እንቅስቃሴና ተጨባጭ ለውጥ የምትሉት ምን ናቸው? አመሰግናለሁ ወንድም አለም። በጣም ጥሩ ጥያቄ ነው። እንግዲህ መሪ ድርጅታችን አፋብን ከተመሰረተ በኋላ የሸዋ ጠቅላይ ግዛት አሳምነው እዝ አፋብንን ጨምሮ ወታደራዊ እና ህዝባዊ መዋቅሮችን በማቀናጀት የተፈጠረው አንድነት በርካታ ስኬቶችን ማሳየት ችሏል። ከነዚህ ስኬቶችም ውስጥ እንግዲህ በዋናነት በአንድ መዋቅር ሸዋ ጠቅላይ ግዛት አሳምነው እዝ ከመጣ በኋላ በእዝ ሰንሰለት በመደራጀት የአስተሳሰብ እና የተግባር ውህደት ማምጣት አንዱ የስኬታችን ማሳያ ነው። በዚህም የተበታተኑ ኃይሎችን በአንድ ማዕከል እዝ ስር በማሰባሰቡ እና የኦፕሬሽን አቅምን በእጅጉ መጨመር መቻሉ አንዱ ስኬታችን ነው። ይህም እንግዲህ በተቀናጀ መንገድ ፈጣን እና አጥቂ እርምጃዎችን በተለያዩ ግንባሮች በአንድ ጊዜ ለመውሰድ አስችሏል። በሌላ በኩል እንግዲህ የወታደራዊ ሳይንስ እና ታክቲክ እድገቶችን ማምጣት ችለናል። አሁን ባለው ሁኔታ በሁሉም ኮሮች እንደሚታወቀው አንድነቱ ከመጣ በኋላ ማለት ነው ከመከላከል ስልት ወደ ስልታዊ ማጥቃት የተደረገው ሽግግር በእዙ ወታደራዊ ብስለት እና ስራ የመጣ ነው። በዚህም የጥላት እንቅስቃሴ አስቀድሞ የማወቅና የመቀልበስ አቅም በአስተማማኝ ደረጃ ላይ ይገኛል። ሰፊ ስልጠናና ወታደራዊ ግንባታ የአመራር ስልጠናዎች እየተሰጠ ስለሆነ በጣም በተሻለ ጉዞ ወይም በተሻለ ቁመና ላይ እንገኛለን። በሌላ በኩል ስኬታችን ብለን
የምናስበው እና ማረጋገጫችንን ህዝባዊ መስተጋብርና የደጀንነት ጥንካሬ ማሳየት ሌላውና መሰረታዊ ስኬታችን ነው። ይህም እንግዲህ መዋቅራዊ አንድነቱ ለህዝቡ ትልቅ ተስፋና መተማመንን መፍጠር ችሏል። ምክንያቱም አንድነቱ መሬት ላይ ያመጣው ትልቁ ለውጥ ያው እንደሚታወቀው ያለው ፍቅር ነው። የሰራዊታችን ጥንካሬ ለአንድነቱ ትልቁን ድርሻ ወስዷል እና ቀደም ሲል የነበረው ልዩነት ቢኖርም በመጨረሻ ግን የዓላማ አንድነትና የመሪዎች ጥበብ መኖር መቻሉ አንድነታችንን አምጥቷል። የዓላማ የተግባር የራዕይ ግልጸኝነትን መፍጠር ችሏል። ሌላውና መሰረታዊ ነገር ከእነዚህ ስኬቶች ውስጥ አካባቢያዊ ክፍፍሎች ጠፍተው አሁን ባለው ሁኔታ በሸዋ ጠቅላይ ግዛት ጠንካራ አንድነት በመፈጠሩ የህዝባችንን የድጋፍ መጠን በከፍተኛ ሁኔታ ጨምሮልናል። አሁን ባለው ሁኔታ የሰላምና ሌላው በዋናነት እኛ በምናስተዳድረው ቀጣና የሰላምና የማህበራዊ ግንኙነቶች በከፍተኛ ሁኔታ እንዲነቃነቁ ማድረግ ተችሏል። በሌላ መንገድ ቀደም ሲል በነበረው ልዩነት በሰራዊት ደረጃ በርካታ ጥያቄዎች ነበሩ። ከትግሉ የማግለል አይነት ነገሮች ነበሩ። አሁን ግን ከአንድነቱ በኋላ እንደ ስኬትም እንደ ዋና ስኬትም የምንቆጥረው የሰራዊቱ ቁጥር በከፍተኛ ሁኔታ መጨመር መቻሉ ነው። ህዝቡ አሁን ላይ እንግዲህ ከዚህና ከሌሎች መሰል ስኬቶች ጋር ተያይዞ አስተማማኝ ምንድነው ከለላ አስተማማኝ ሁኔታ ላይ እንዳለ ስለሚረዳ ጠንካራ ድጋፉን ከኛ በኩል እያሳየ ይገኛል። ስለሆነም እንግዲህ በዚህ አግባብ በጠረናቸው በርካታ መድረኮች እንደሚታወቀው ሸዋ ላይ የህዝብ መድረክ ነበረ፣ የወጣቶች መድረክ ነበረ፣ የሃይማኖት አባቶች መድረክ ነበረ፣ እንዲሁም የህዝብ ተቋማት ሰራተኞች መድረክ ነበረ። በእነዚህ መድረኮች እንደሚታወቀው ሰፋፊ አዳራሾች እና በህዝባዊ መድረኩም ሜዳዎች ጭምር እስከሚጨናነቁ ድረስ ህዝቡ በመገኘት ይህ አገዛዝ ጸረ አማራ፣ ጸረ ህዝብና የሰላም ሾተ ላይ መሆኑን በመረዳት አቋም መያዝ ችሏል ማለት ነው። ይህም እንግዲህ ህዝቡ ትግሉን የራሱ የህልውና መግለጫ አድርጎ እንዲመለከተውና ሙሉ አቅሙን በመጠቀም በበላይነት እንደሚታወቀው ትናንትም እንደሚያደርገው በአይነትም ሆነ በገንዘብ እንዳግዝና በመከራ ጊዜም የማይናወጥ ደጀን ብቻ ሳይሆን ከልብ ታጋይ መሆኑን ያየንበት ስኬቶች አሉ የሚል ሀሳብ ነው ያለኝ ወንድም አለም። መልካም። እሺ፣ እንደው ወቅታዊ የአማራ ህዝብ ነባራዊ ሁኔታ ስንመለከት ህዝቡ በከፍተኛ መከራ፣ መፈናቀልና የጸጥታ ስጋት ውስጥ እንደሚገኝ ይታወቃልና በአንጻሩ ግን የገዢው አገዛዝ ምርጫ ለማካሄድ እያሰበ እንደሆነ ህዝቡን የማደናገር ስራ እየሰራ እንደሚገኝ ይነገራል። ህዝቡ መሰረታዊ ህልውና አደጋ ላይ በወደቀበት የሰላምና የፍትህ ጥያቄ ባልሰፈነበት በዚህ አስቸጋሪ ወቅት ምርጫ ማድረግ ይቻላል ወይ? ምርጫ ማድረግ እስከተቻለ ወይም ደግሞ ይህንን ምርጫ ስርዓቱ ማድረግ ከቻለ ለሚመጣው ጥያቄ የእዛችሁ አቋምና ትንታኔ ምን ይመስላል? አመሰግናለሁ። በድጋሚ እንግዲህ በወቅታዊ ጦርነትና በምርጫ ድራማ ላይ ሸዋ ጠቅላይ ግዛት አሳምነው እዝ
ጽኑ አቋም አለው። የእዛችንም አቋም ግልጽ ነው። የህዝብ ህልውና ባልተከበረበት፣ ሰላምና ፍትህ በሌለበት እንደሚታወቀው በሚሊዮኖች የሚቆጠሩ ወገኖቻችን በተፈናቀሉበትና አገዛዙ ምንድነው በማጎሪያ ጣቢያው በሚያስተካይበት ሁኔታ ውስጥ እንግዲህ ስለ ምርጫ ማውራት ፍጹም የፖለቲካ ቁማርና የቅዠት ጉዞ ነው። እንግዲህ ቅድሚያ የሚሰጠው እንደ ሸዋ ጠቅላይ ግዛት አሳምነው እዝ ቅድሚያ የሚሰጠው የህዝባችን ደህንነት ነው። መሰረታዊ መብትና ህልውና መከበር እንጂ የአገዛዙን እድሜ ለማራዘም የሚደረግ የይስሙላ ምርጫ ፈጽሞ ሊደረግ አይችልም። ህዝባችንም በዛ ደረጃ አቋም ይዟል። በመሆኑም እንግዲህ ያው ትግላችን ይህንን የህዝብ ህይወት ዋጋ የማይሰጥና በአማራ ሞት ላይ አላጋጭ አገዛዝ አስወግዶ እውነተኛ ሰላምና ፍትህን በአስተማማኝ ሁኔታ ለመገንባት በእኩልነት ላይ የተመሰረተ ስርዓተ መንግስት ማንበር እንጂ እንደምታውቀው እለት በእለት በሰማይ ድሮንና ሚግ በመሬት መድፍና ሞርተር የሚዘንብበት አማራን ምረጡ ብሎ መጠየቅ በራሱ የሞራል ዝግጠት ከማሳየት ውጪ ሌላ ፋይዳ የለውም። ህዝባችንም ምርጫው ፋኖነት መሆኑን በየመድረኩ በነበረው እንቅስቃሴ ነግሮታል። እኛም እንግዲህ አቋማችን ግፍና ግፈኞችን በፖለቲካዊ ትግል በማስወገድ ለፍርድ በማቅረብ የአማራን ህዝብ ህልውና ማረጋገጥ ነው። ወንድም አለም መልካም። አገዛዙ በተለያየ የመገናኛ ብዙሃን ፋኖ የለም፣ ደምስሰናቸዋል፣ ከድተው እጃቸውን እየሰጡ ነው በማለት መግለጫዎችን በመስጠት ህዝቡን ለማደናገር፣ ሞራል ለመስበር ሲሞክር ይስተዋላል። ይሁን እንጂ በተግባር የሚታየው እንቅስቃሴ ከዚህ የተለየ ነው። ለመሆኑ የአገዛዙ ወሬ ምን ያህል እውነታ አለው? በሸዋ ጠቅላይ ግዛት እዝ በሸዋ ጠቅላይ ግዛት ያሳምነው እዝ ስር ያሉ ፋኖዎች ኃይሎች በአሁኑ ወቅት ባላቸው ቁመናና ዝግጅት ላይ ለህዝባቸው የሚሰጡት ማረጋገጫ ምንድን ነው? አመሰግናለሁ። ያው እንደሚታወቀው አገዛዙ ፕሮፓጋንዳ ላይ ብቻ ተመስርቶ መሬት ላይ ግን ያለው እውነታ ፍጹም ከሚናገረው ከሚያወራው ተራ ወሬ ጋር የሚገናኝ አይደለም። ቢሆንም ግን የፋኖ ኃይላችን ዝግጁነትን ስንመለከት እንደ ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ እንደሚታወቀው ከአንገት በላይ ሳይሆን ከአንገት በታች በሆኑ ጽኑ ዲስፕሊን ማለት ከልብ በሆነ ማለት ነው በታጠቀ የጦር መሳሪያ በታገዘ ወታደራዊ ስልጠናና በተሟላ የስነ ልቦና ዝግጁነት ላይ ይገኛል። በአንጻሩ ግን ትናንትም ፋኖ ያልነበሩ ነገ በባንዳነት ገጽ ስማቸው የሚሰደር አንዳንድ የአገዛዙን ተልዕኮ ተሸክመው መተው ትግሉን ሲጎትቱ የነበሩ እነሱ የተለያዩ ወንጀል ራሳቸው በተሰጣቸው ተልዕኮ የተለያዩ ወንጀሎችን ላገዛዙ ሲከውኑ ቆይተው ወደ ቤታቸው የተመለሱ አሉ። እነሱ ድሮም ፋኖ አልነበሩም። ከዛ ውጪ አሁን ባለው ሁኔታ በእርግጥ እንደ ፋኖ መስዋዕትነት ነው የምንለው። ከመስዋዕትነት በኋላ ስም በምድር ላይ ህያው ሆኖ እንዲኖር በህይወት እያሉ ፋኖ መሆን ያስፈልጋል ያለና በዛ ደረጃም የተዘጋጀ ሙቀቱ የሞራል ከፍታው በጣም የጨመረ ትውልድ እንዳለ መጥቀስ ነው ፈልገው። ስለዚህ በተሻለ ቁመና ላይ ያለ ፋኖ እንዳለ እንዲታወቅም እፈልጋለሁ። ለህዝባችን የምንሰጠው እንግዲህ ከዚህ ጋር ተያይዞ የምንሰጠው ማረጋገጫ እኛ የህዝብ ፍሬዎች ነን። እንደሚታወቀው ደግሞ ህዝብ እስካለ ድረስ ፋኖ አይጠፋም።
ጠላት በፕሮፓጋንዳው የፋኖን መጥፋት ሊደተኩር ይሞክራል። በተግባር ግን ምሽጎቹ እየፈረሱ ነው። ህዝባችንም የሚያውቀው በተግባር ምሽጎቹ እየፈረሱ ነው። ያገዛዙ ይዞታዎቹ እየተቀሙ የዕለታዊ ሽንፈት ማረጋገጫውን እየተቀበለ ይገኛል። እንደሚታወቀው ሞራላችን ካልተተበረው ህዝባችን የተቀዳ በመሆኑ ምንጊዜም የማይበገር ወይም የማንበገር መሆናችንን ለህዝባችን ስንገልጽ በኩራት ነው። ከዚህ ጋር ተያይዞ የአገዛዙ ፕሮፓጋንዳ በአንጻሩ በምላስ ብቻ የቆመ አገዛዝ እንደሆነ ማሳወቅ እንፈልጋለን። በፕሮፓጋንዳ ብቻ የሚኖር የሚመስለው እንግዲህ አበው እንደሚሉት ጸጉራም ውሻ ሞቶ ያለ ይመስላል እንደሚባለው ሁሉ አገዛዙ ያበቃለት ያከተመለት መሆኑን ነው መግለጽ የምወደው። ወንድም አለም ማንኛውም ህዝባዊ ትግል ያለ ህዝብ ሙሉ ተሳትፎና ደጋፊነት ግቡን ሊመታ አይችልም። የሸዋ ጠቅላይ ግዛት አሳምነው እዝ ከህዝብ የሚያገኘውን ሁለንተናዊ ድጋፍ በቅብብሎሽ በስንቅና ሎጂስቲክ እንዴት ይገልጸዋል? ህዝቡ ከአገዛዙ የሚደርስበትን ጫናና ማስፈራሪያ ተቋቁሞ ከጎናችሁ እንዲቆም ያደረገው ሚስጥርስ ምንድን ነው? አመሰግናለሁ። ትልቁና መሰረታዊ ጥያቄ ነው። እንግዲህ የህዝባዊ ድጋፋችን ሚስጥርና የደጀንነት ሚና ዋና ሚስጥሩ የጋራ ህልውና አደጋና የፍትህ ጥማት ነው። እንግዲህ ህዝባችን የህልውና አደጋ ገጥሞታል። ለዚህ ህልውና አደጋ ደግሞ የቆመለት ፋኖ መሆኑን በተግባር አረጋግጧል። ህዝቡ ከአገዛዙ የሚደርስበትን ታወቅ ጫና አለ፣ ግድያ፣ ማዋከብ ተቋቁሞ ከጎናችን የቆመው የሚከፈለው መስዋዕትነት ለነጻነቱና ለቀጣይ ትውልድ ሁሉና መሆኑን በሚገባ ስላመነበት ነው። ህዝባችን እንግዲህ ፋኖ የህዝብ ልጅ ነው። ህዝብም ደግሞ የፋኖ አባት በመሆኑ ይህንን ታሪካዊ ትስስር ማንም ሊበጥሰው የማይችል ኃይል አድርጎታል። ይህም ትስስር ይቀጥላል። ህዝባችን በተግባር መሬት ላይ ያለውን እውነታ እያየ ስለሆነ ከጎናችን የመቆሙ ሚስጥር ይሄ ነው ብለን እናምናለን። ወንድም አለም አሁን ባለው ተጨባጭ ሁኔታ ትግሉ ከአንጻራዊ መከላከል ወደ ስልታዊ ማጥቃትና ይዞታዎችን የማስፋፋት ምዕራፍ ላይ መሸጋገሩ ይነገራል። የሸዋ ጠቅላይ ግዛት አሳምነው እዝ የተጎናጸፋቸው ድሎች ዘላቂ ለማድረግና የህዝቡን የነጻነት ጥያቄ በአስተማማኝ ሁኔታ ለመመለስ የነደፋቸው ቀጣይ ዋና ዋና ስትራቴጂካዊ እቅዶች ምን ምን ይመስላሉ? እንዴትስ ነው ስትራቴጂካል እቅዶችን እያስቀመጣችሁ የምትሄዱት? ጥሩ። ከዚህ ከቀጣይ ስትራቴጂካዊ እቅዶች አንጻር የማንገልጻቸው እቅዶች ቢኖሩም ግን መታወቅ ያለባቸው መሰረታዊ ጉዳዮችን ለማንሳት ፈልጋለሁ። እንግዲህ ለአብነት ያክል ነፃ ቀጣናዎችን ማጠናከርና ማስተዳደር መቻላችን አንዱ ቀጣይ በእቅድ ደረጃም የተያዘ ግብ ነው። እንግዲህ በቁጥጥራችን ስር የሚገቡ አካባቢዎችን አገዛዙ እንደሚታወቀው ማህበረሰባችንን ከኛ ለመነጠል ከሚበትናቸው ከሌባና ከዘራፊ በመጠበቅ ህዝባዊ ሰላምና መረጋጋትን በራስ አቅም ማረጋገጥ እንዲችሉ ማህበረሰቡ ራሱ በዛ ደረጃ ይሄ አንዱ ስራችን ነው። በእቅድ ደረጃም የተያዘ ነው ማለት ነው። ሌላው የመዋቅር አደረጃጀትን ማሳደግ አለ። ማለትም እንግዲህ ወታደራዊና ፖለቲካዊ አቅምን ይበልጥ በማዘመን አዳዲስ ኃይሎችን በማሰልጠን አሁን ባለው ሁኔታ እጅግ በጣም በርካታ ኃይል በገፍ ወደ ተቋማችን እየመጣ ነው። የጠላትን ይህን በማድረግ እንግዲህ የጠላትን መሳሪያዎችን በአግባቡ በመታጠቅ ስልታዊ ማጥቃት አድማሳችንን ማስፋት ላይ እንገኛለን።
ህዝብን የምናስተዳድርበት ያው ከቤት ጀምሮ እስከ ላይ ድረስ መዋቅር በመዘርጋት ህዝቡ በሚወርድለት መመሪያ መሰረት ራሱን በራሱ ማስተዳደር እንዲችል ማድረግ እና በየዘርፉ ስልጠና በመስጠት በሰለጠነ የሰው ኃይል መምራት ላይ እንገኛለን። ሌላውና መሰረታዊ ነገር የጋራ ቅንጅትን ማጠናከር በተመለከተ ይሄ አንዱ እቅዳችን ነው። መሪ ድርጅታችን እንደሚታወቀው አማራ ፋኖ ብሔራዊ ንቅናቄ በሚያወርደው አቅጣጫ መሰረት ከሌሎች የፋኖ እዞች ጋር ያለውን ወታደራዊና ፖለቲካዊ ትስስር ወደ ላቀ የጋራ ግብ ማሳደግ ዋና እቅዳችን ነው። ከብዙ በጥቂቱ እንግዲህ በዚህ ደረጃ እየሰራ እንገኛለን። ይህንን ነው መግለጽ የምወደው ወንድም አለም። በትግል ሂደት ውስጥ ወታደራዊ፣ ፖለቲካዊና የዲፕሎማሲ ፈተናዎች ማጋጠማቸው የማይቀር ነው። በአሁኑ ወቅት እዛችሁን በዋናነት እየፈተኑት ያሉ ውስጣዊና ውጫዊ ስጋቶች ምንድን ናቸው? እነዚህን ፈተናዎች ለማሸነፍ ምን አይነት የመፍትሄ አቅጣጫዎችን ተከትላችሁ እየሰራችሁ ነው የሚለውን እስኪ አብራራለን። አመሰግናለሁ በድጋሚ። ትክክል ነው። ውስጣዊና ውጫዊ ፈተናዎችን በተመለከተ ያው እንደተባለው ትግል ፈተናዎች ያጋጥሙታል። በእኛ በኩል በሁለቱ ነጥቦች ውስጣዊና ውጫዊ ፈተናዎች ብለን የለየናቸው ነገሮች አሉ። ውስጣዊ ፈተና እንደሚታወቀው በአገዛዙ የሚተገሰቡ የሰርጎ ገቦች ሸር አለ፣ አደገኛ የሆነ ሸር አለ። ሌላው የከፋፍለ ግዛ ስልቶችና የመረጃ ጠለፋ ሙከራዎች አሉ። ሌላው በመሪ ደረጃ ላይ የሚደረጉ የሚዲያ ዘመቻዎች በአገዛዙ በኩል ጅምላ ተጋላቢ የሚዲያ ሰራዊቱን በማስተማራት እንደዚህ አይነት ነገሮች ሙከራዎች አሉ። በተወሰነ መንገድ እንግዲህ ይህንን ቶሎ ያለመረዳት ውስንነቶች በእኛ በኩልም ነበሩ። አሁን ላይ ግን በስልጠና እየተሻሻሉ መጥተዋል። ውጫዊ ፈተና ከምንለው ውስጥ እንግዲህ የአገዛዙ ዓለም አቀፋዊ የዲፕሎማሲ ማደናገሪያዎች አሉ። ከነዛ ሀገራት ደግሞ በሚያገኘው ብድር ህዝባችንን በድሮን እና በከባባድ መሳሪያ መጨፍጨፉና የኃይል አጠቃቀም ግፊት እና የተቋማት ውድመት ውጫዊ ፈተናዎች ናቸው ብለን የምንወስዳቸው ናቸው። እንግዲህ የመፍትሄ አቅጣጫ ተቀምጧል። ለእነዚህ ፈተናዎች ጥብቅ የደህንነት መዋቅር መዘርጋት ተችሏል። ከህዝባዊ ውይይት እና ግንኙነት ማድረግ አስፈላጊ ሆኖ ተገኝቶ በዛ ደረጃ እየተሰራበት ይገኛል። የፖለቲካና ዲፕሎማሲ ስራዎች በሰፊው መሰራት ይኖርባቸዋል ብለን እናምናለን። በዛ ደረጃም ድርጅታችን አፋብን እየሰራበት ይገኛል። ከዲፕሎማሲውም አንጻር በውጭ ጉዳይ መምሪያ በኩል እንደ ድርጅት እየተሰሩ ያሉ በርካታ ነገሮች አሉ። ወንድም አለም፣ መልካም። የመጨረሻ ጥያቄ ላቀርብና የዛሬውን ቆይታችንን በዚህ እናበቃለን። እንደው በሀገር ውስጥና በውጭ ሀገር ሆኖ ትግሉን በንቃት ለሚከታተለው እና ለሚደግፈው የአማራ ህዝብ እንዲሁም በሌሎች ክፍለ ሀገራት ከሚንቀሳቀሱ የፋኖ መዋቅሮች ጋር ያለውን ቅንጅነት ይበልጥ ለማጠናከር ከሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ኃላፊ ወይም ክፍል ኃላፊ የሚተላለፍ ዋና ዋና መልእክቶች ምን ሊሆኑ ይችላሉ? እስኪ እንደው መልእክቶችህን አስተላልፍልን። አመሰግናለሁ። እንግዲህ እንደ ህዝብ ግንኙነት መምሪያ ያለኝ መልእክት በሀገር ውስጥና በውጭ የምትገኙ ወገኖቻችን የምታደርጉት ሁለንተናዊ ድጋፍ የነጻነታችን ማረጋገጫ በመሆኑ አጠናክራችሁ እንድትቀጥሉ እያልኩ ጠላት በተንኮልና በፕሮፓጋንዳ ሊከፋፍለን የሚዘረጋቸውን ወጥመዶች ሁሉ በንቃት እንድትከታተሉና ለትግሉ የሚበጁ ነገሮችን ሁሉ እንድትከውኑ አሳስባለሁ። ሌላው በሌላ ክፍለ ሀገራት የምትንቀሳቀሱ ማለትም
በሁሉም እዞች ውስጥ ያላችሁ አመራሮች፣ ሰራዊት ወንድሞቻችን ጠላታችን አንድ ነው። ግባችንም የህዝባችን ህልውናና ነጻነት ነው። በመሆኑም ወታደራዊና ፖለቲካዊ ቅንጅቶቻችንን ወደ ላቀ ደረጃ በማሳደግ በአንድነት ክንድ የህዝባችን የነጻነት ዘመን እናፋጥን እላለሁ። አንድነታችን የድላችን አክሊል ነው። ትግላችን ፍትሃዊ ነው። ድላችንም የማይቀር ነው። ህልውናችን በተባበረ ክንዳችን ማለት ነው የምችለው። አመሰግናለሁ። መልካም ፋኖ አከበር፣ ለነበረን ቆይታ ከልብ አመሰግናለሁ። ለዛሬው እዚህ ላይ ይበቃናል። ቀጣይ በሌላ ዝግጅት እስከምንገናኝ ደህና ሰንብት። መልካም የትግል ጊዜ ይሁን። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ ወንድም አለም፣ አመሰግናለሁ። ፈጣሪ ይስጥልኝ። ተመልካቾቻችን ከሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት ኃላፊ ከፋኖ አከበር ስመኘው ጋር የነበረን ቆይታ ይህንን ይመስል ነበር። በትግል ውስጥ የተመሰረተ አንድነት ምን ያህል ፍሬያማ እንደሆነ ከፕሮፓጋንዳ በስተጀርባ ያለው እውነትና የህዝባችን የህልውና ጉዞ ወዴት አቅጣጫ እየተጓዘ እንደሆነ በግልጽ የተመለከትንበት ቆይታ ነበር። የህዝባችን ድምፅ ይበልጥ ለማንጋት እውነተኛ መረጃን በወቅቱ ለማድረስ የእናንተን አብሮነት ለመልህቅ ልሳን አማራ ወሳኝ ነውና ዝግጅቱን ላይክ በማድረግ ለሌሎች እንዲደርስ ሼር እያደረጉ አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብና አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። የወቅቱንና የትግሉን እውነተኛ ገጽ ወደ እናንተ ማድረሳችንን እንቀጥላለን። እስከ ቀጣይ ዝግጅት ድረስ ቸር ሰንብቱን።